በኋላሽ አይፈራም ገላይሽ ከእንግዲህ በኋላ እሺ ወርቅዬ እኔ ማለውልሽ ከእንግዲህ በኋላ ምንም አትሆንም አንቺ እኔ ማለውልሽ ባሉ መልካም ቀን እሺ ፍርዬ ነኝ ስራ እና ኢሚያል ፍቅሩ ለማሳየት ፈልጌ ለአንቺም ኢሚል ስንት ሚያን እንደምወድሽ እኔ ሙድድ ነው ማድረግ እኔ በካን በእውነት ልክ አሁን እንደጠየቀ ጸሎት ታደርጋለህ ለኢትዮጵያ ለአንቺ ማክል ሻል ሁሉ ነገር ይሳካልሽ ይግሽና ይጅሽ እርትቪውን አሜን ነገር ተናይስትሽ ያኖርሽ አሜን ነው የምልሽ ተቀበልኩኝ ፍርዬ አንቺን ምርቃት ኧረ አዎ አሜን 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 እንዴ ባይወርቀኝ ነበር በዚህ ጧት አሜን ወርቅዬ ፍቅር ከዛሬም ለነገም አይደለም የኔና አንቺ ፍቅር ገና ይከተላል ወደፊት ከዛ በኋላ ወርቁ ማን እንደሆነ እኔም ስሞት በኋላ ከዛ በኋላ ይታወቅሻል ፍቅሬ ኢሚያል ነው ሞትሽ ማለት ነው ታድዬ ወርቁ በነካ እጅ እስኪ እኔንም መርቀኝ በቃ ነካውሽ ይኸውልሽ እጅ ነካት ይላሻል የመንካት መንፈስ ወጋውት ብለንካው ይመች ወርቅዬ ምችችት ይበለ ቤቱን ያጸዳው ነው ፋሲካ የመጣ ነው እንግዳሜ የኔ ፋሲካ ነው እንዴ በ10 ምናምን አይደል እንዴ 18 እስራኤል እናንተ ይለያል ከኛ ጋር የአንድ ሳምንት ልዩነት አንድ ሳምንት የአንድ ሳምንት ነው የአንድ ሳምንት ልዩነት ነው ያለው እኮ ይኸውልሽ ጽዳቱ ጉድ ሞርኒንግ ማይ ሰንሻይን አየሽ ቤቱን ጽዳቱን ሳትጸዳ ሚስትም አልጠበቃትም ጎበዝ እንጀራ መጋገር ትችላለህ ሁሉ ነገር እንጀራ ይጋገራሉ ወጥ ገነፈላሉ ምንድነው ጎንፎ ገነፈላሉ ተወት በየአይነቱ እልታውቀዋሉ አዎ ጎበዝ እንጀራ ሲጥለ ነው የምትጋገረው ይወጣል አይደል አዎ አካሉ እንዴ ምግብ ሬስቶራንት መጀመሪያ ሬስቶራንት እዚህ እስራኤል ሀገር የሀበሻ ሬስቶራንት ሲከፈት እኔም ነው የከፈተ ቴዎድሮስ ምግብ ቤት ቴልአቪቭ ከተማ ቴልአቪቭ አሪፍ ከተማ ናት አይደል አዎ በጣም ማለት ሁሉ ሃይፋ ደስ ትላለች ኢየሩሳሌም ገንፎ አገነፋለሁ ነው የሚባለው እሺ አገነፋለሁ አገንፍለው የታባቱ ይቺ ዱላ ደግሞ አለኝ ማማሲያ ይቱ ታሽከረክራታለህ አሽከረክራታለሁ ፍሬ እኛን ያስንቀናል በጣም እኔን ያስንቆኛል ሙያ ወርቁ እኔም ይኸውልሽ ሁሉ ሙያ ከእናንተም ነው የመጣ ማለት ከእናንተም ነው የለመድኩት ይህ ሁሉ አመት እድሜ አብረን የኖረን በሀዘን ላይ ያለቀሰን በሰርግ ላይ የጨፈረን እና ሰው ይለምዳል ምን አለው ለመማር ፍላጎት ካለሽ ማይለመድም ነገርም የለም በመጨረሻ ላይ ሁሉ ነገር ይለመዳል ዋናው ፍላጎት ነው ፍላጎት ካለ ጌታ ሰው እንደዛ ማለት ነው እውነት ነው ወርቅዬ ማር ሁሉ ቋንቋ ከለመድክ ብትማር ደግሞ በጣም ጎበዝ ነበርክ ማለት እና እኔ ደግሞ መማር አልፈለክም እግዚአብሔር መንገዱ አሳይቶኛል የሀበሻውን ምናምን በጣም እድለኛ ነኝ ከነኩራቴ ነው የሚኖረው እውነቴ ነው የምልሽ ሀበሻ በመሆኔ ከነኩራቴ ነው የሚኖረው እውነቴ ነው ከልቤ ነው የምልሽ ሀበሻ ኩራት ነው እውነት ነው ያ እና ጊዜውን እንዳለው አካትልሽ ከሌሎች ጋር መጫወት ስለምትፈልግ ፍርዬ ወርቁዬ ምንም አላቃጠልክብኝም ጌም ነው የምጫወተው በኋላ ኧረ ችግር የለም በፈለግሽው ጊዜ እኔም አታጋብሽ እቆማለሁ እኔም ታድዬ you are so nice ወርቅዬ በጣም ጥሩ ሰው ናንተ ያንቺ ችግሩ ካንም ማየትም አልፈልግም የማንም ደግሞ የኢትዮጵያ የማንም ማየትም አልፈልግም ትንሽ ነገር ካለ ብድግ መታለስ ካለሽንበት እውነቴ ነው የምልሽ ይኸው ሰው ስንት ህዝብ 415 ሰው እየሰማ ነው ፍሬ ሰምተሻል እንግዲህ ተባረክ ወርቅዬ
አንቺም ብቻ ከናይስትሽና ያኖርሽ ለዘላለም አሜን አሜን። ወርቁዬ ዛሬ እንደው ማን መርቃት ብሎ ነው? አሜን 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 አሜን። ደግሞ የኔ ምርቃት በእውነት ለራሴ ሳይሆን ሰኞ የኔ ቀን ናት እኮ ይኸው በጠዋቱ ገብቼ እግዚአብሔር በጣም ስለምወደው በእውነት እግዚአብሔር ስለማምነው በቃ ማውጣ ካፌ ያሳከልኛል፣ አሳይቶኛል። ብዙ ጊዜ ለእኔም ብዙ ፈተናዎች አሳይቶኛል እግዚአብሔር። ለምን ጥሩ ነገር ለሌላ ሰው ጥሩ ነገር ካሰብሽ ምን ጊዜ አያስጎዳም፣ ምን ጊዜ ወለዱም ነው የምታገኝ። ይኸው ሜሲ መጣለች እህቴ ሜሲዬ። ወርቅ ሰላም ለሁላችሁ። ሜሲዬ ተቀየምኩሽ። ምን አደረግኩኝ? ወርቅ ምን ነው እንዴት ጠፋሽ እንደዚህ? ስራ በዛ ከወርቅዬ ምን ላድርግ ታዲያ። ሰው ገንዘብ አይሆንም እንዴ? ሁሉ ጊዜ ስራ ምን ይደረግ ብለህ ነው? እንዴት ነሽ ወይ ሜሲዬ? ልጆችሽ፣ ባለቤትሽ ሁሉም ደህና ናቸው? ደስ ብለኸኝ እኮ ነው ፍሬን እንደዛ ስትላት በጣም አስደሰተኝ። እንዴ ፍሬዬ ለእኔ ልዩ ለየት ያለች ናት። በእውነት ነው የምልሽ። ፍሬ በጣም በጣም መልካም ሰው ነው። ሰማሽ ያለውን? እኔ መጀመሪያ ፊቷም ሲያይ መጀመሪያ በቲክቶክ ፊቷም ሲያይ ወዲያም ወደድኳት። ወዲያም ውስጥ የሆነ ነገር ውስጥ ተሰምቶኛል በሷ ላይ። ልክ ነህ። ልቧ ጥሩ ነው በጣም በጣም። ልጆችሽ ይደጉልሽ ፍሬዬ። አሜን 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 አሜን። ሜሲ ወይ ወርቁ፣ ከሜሲ ጋር ብዙ አመት እንታውቃለን። በጣም ምርጥ ወንድሜ ነው። በጣም ምርጥ ፀጉር ቤት ነው እያላት እዚህ እስራኤል ሀገር። ጎበዝ ናት በጣም። አንድ ቀን ደከመኝ ሰለቸኝ አትልም። በጣም ጎበዝ ናት። አመሰግናለሁ ወርቅዬ። ፍሬን በጣም ነው የምትወዳት። ሁሌ አያለሁ ፍሬ ጋር የገባት መረቃ። ከፍሬ ጋር ከእንግዲህ በኋላ እኔ ባሏ ምን እንደሚያስብ የራሱ ጉዳይ፣ ከሷም አለይም። የራሱ ጉዳይ ምን እንደሚያስብ የራሱ ጉዳይ። እኔ ሲንግል ነኝ፣ ምንም ባል ወርቅዬ ምንም አያስብም። አንተ መልካም ሰው እንደሆንክ እኛ ስለምንመሰክር በሌላ አይደለም። አንተ በቃ በእህትነት ነው የምትወዳት ወርቁ? አዎ በእህትነት ነው የምወዳት። አዎ እርግጠኛ ነህ? ከዛ ያለፈ ነገር ያው ሜሲ ትመሰክራለች። በእህትነት ነው። ባለቤት እንዴት እንደምወዳት ሁሉ ሰው ያውቃል እዚህ ቲክቶክ ላይ። እና ፍሬን እንዲሁ ስታያት ወዳሃት ነው? ታውቃታለህ? ድሮም አላውቃትም፣ አልዋሽም። መጀመሪያ ሲያያት የሆነ ነገር ይኸውልህ ግንባሯ ፊቷም ሲያይ የሆነ ነገር ውስጥ ተሰምቶኛል። በዚህ ነው የወደድኳት። ገባህ? የዋህ ናት ፍሬ፣ የዋህ ናት። ምንም የላትም፣ ባዶ ናት። ዝም ብላ ናት፣ ባዶ ናት። ምንም ትት ናት። ጥሩ። አይ እኔ እኮ በሌላ መንገድ መስሎኝ። በትንሽ ነገር ልታታለላት ትችላለህ ፍሬዬ። ጥሩ ሰው በትንሽ ነገር ፍሬዬ። ገንዘብም አትፈልግም፣ ምንም ንብረትም አትፈልግንም። የት ልሄድ? የት አባት ልሄድ? የትም ቦታ ማልሄድ፣ ማንም አይፈልግንም። ኦርቶዶክስ ነህ? ሃይማኖትና ፖለቲካ አትግባ። ምንድን ነህ አትጠይቅ። አይደለም እኮ ዝም ለማወቅ እየጠየቅኩ። አይ ምንድን ነው ሃይማኖት? በግል ሰው በጋራ ነው። ምንድን ነው የሚባል ነው በአማርኛ አለ የሆነ ግጥም። የቆላ ድባ ልጅ ነው የምትለኝ? አዎ ጎንደር። አዎ ግማሾቹ ደግሞ ዳባትና ወገራ ነው እያሉት። መድኃኒዓለም ዛሬ ዳባትና ወገራ ይላል። ፍሬዬ እንዴት እንደምወድሽ እኔም ውድድ ነው ማድረግ። እንዴት እንደምወድሽ እግዚአብሔር ብቻ ነው የሚመሰከረው። እንዴት እንደምወድሽ ልገልጽልሽ አልችልም። አታጋቢሽ ላይ ቢሆንም ነው ገልጽልሽ ነበር። እኔም ውድድ እኮ ነው ማድረግ። ኢትዮጵያ ለዘላለም ትኖርል። እንኳን ተፈጠራችሁ ሁላችሁ። አሜን አሜን አሜን። ፈር ልብላ። አሁን ጥሩ አማርኛ እንዴ ፈረንጅ ነው አማርኛ የሚያወራው? ለምን አላወራም? እኔና ፍሬያ እንመሳሰልም እንዴ? ወንድሟ ነኝ። እውይ ይኸውልሽ የፍሬዬ
ፊታው ይና የኔ አይማ አንመሳሰልም እኔ እና እሷ። አሁን ፍርዬ እናንተ ብትጋቡ ውሰደኝ ነው ልውሰድሽ ነው የምትባለው? ፍርዬ ላጋባት አልችልም። ለምን ልንገርህ? እህቷ ስላጋባሁት እንዴት ሁለት እህቶች ማግባት እግዚአብሔር አይፈቅድም። ሌላ ግብታል ኢትዮጵያዊ ባለቤቴ የፍርዬ እህት ናት። ደግሞ ባትሆን እህቷ ናት። ፍርዬ እንዴት ነሽ ማሪ? አለሁልሽ የእኔ ውድ። እንዴት you look beautiful? ፀጉሬን አሳጠውኝ እኮ እግዚአብሔር። እናትሽ እንኳን ወለደችሽ። እናትሽ እንኳን ወለደችሽ። ያለው ወርቅዬ የእኔ ውድ የኔ እናት ሁሉ ነገር አማርኛው ብቻ ሳይሆን እኮ ስሙም የኢትዮጵያ ነው። ይልሽ ወርቁ ውድ ነው። አዎ ውድ ነው። አያቱ እርገጤ ሊሆን ይችላል ማለት እኮ ነው። ውድ ነው እርገጤ አይደለም፣ በላይ ዘለቀ ነው እንጂ በላይ ዘለቀ። አዎ አራ ዋው ነው ይሄ አራዳ ፈረንጅ ይሉታል። ሁላችን የአዳምና የሔዋን ዘሮች ነን። ያው አንድ ነን። ዳማችን አንድ ነው። እውነት ነው። ያ አዎ ጥሩ ሰው ነህ አንተ። የእውነት ፍርዬ ባስደንግስቱ እንደው ኮንፊውዝድ የሆኑት ካላል እንደው አወራርህን ሳይ ነው እንጂ እኮ ሁላችንም አንድ ነን። እሱማ ኢትዮጵያ ተወልደህ አድገህ ነው፣ ግን እዚህ ለምደህ ነው መጥተህ? አይ እድገቴ ብዙ ጊዜ ማለት ቆይቻለሁ፣ ግን ያለሁት ኢየሩሳሌም ነው። ጎልጎታ ነኝ። ኢትዮ እስራኤል የንጉሥ ሰሎሞን ነን። እናንተም ደግሞ በምኒልክ ነው የታሰረ። ታሪክ ነው። በጣም ያው ነን፣ አንድ ነን። ኢትዮጵያና ኢየሩሳሌም አንድ ነን። በመጽሐፍ ቅዱስ በሁሉ ነገርም አንድ ነን። እኔ እኮ የሚያስቀኝ የአንቺ ጉዳይ ነው። የማን የፍርዬ ጉዳይ ነው? አዎ አቶ ወርቁ እርሶ ግን ጥሩ ሰው ነው። እውነት ሆኖ አድርጌዎታለሁ። ቆይ ልንገርሽ፣ ከክፋት ምን ይመጣል? ምን ጥቅም ይመጣል? ምን ነገር መስራት ነው። አሁን ምን አንዱ ለአንዱ ፍቅር ምንድን ነው? ክብር ከሰጣን ፍቅር ከሰጣን ምን እንጎዳለን? ከስድብ ምን ይመጣል? ምንም። ጎበዝ ወርቁዬ፣ አንተ ቲክቶክ ላይ በደንብ ፋን መሆን አለብህ። የኢትዮጵያ በደንብ ማስተማር አለብህ። እኛና እኒህ ዘረኞቹን ምናምን በደንብ ብታስተምራቸው ይገባቸዋል። ሲያስተምረን ነው የሚገባን። እኛ ብዙ ጊዜ አንዳንድ ጊዜ ሞከራለሁ፣ ግን ዓለም ዛታይ ነው። 10 አይሞላም ታውቃለህ። አይ 10 እንኳን ሆነዋል። የት ነው ግን የምትኖሩት? ኢየሩሳሌም ነኝ። ኦኬ ጉድ። ኢየሩሳሌም ነው። ኢትዮጵያን ትወዳታለህ? በጣም እንዴት ጠዋት ስነሳ ሂጂ ገላዬ ምናምን እንጣጠባሉ። ከዛ በኋላ ጸሎቱና ጀመራሉ። ለኢትዮጵያም ለእስራኤል ኢትዮጵያን ሰላም አድርጋት ብለህ ጸሎት አድርገህ ታውቃለህ? በየጊዜው ካፌ ኢትዮጵያ ለዘላለም ትኖር። አዎ ሰላም ይምጣ፣ ህዝቡ ይፈቃቀር፣ ሁሉ ነገር ደህና ነገር ብቻ ነው የሚወጣ ካፌ። ተባረክ። መጥፎ ነገርም አልፈልግም። ለምን ሁላችን እግዚአብሔር ነው የፈጠረን። ነገ ወደዛ ነው የምንሄደው፣ እንግዶች ነን እና ፍርዱ ከዛ በኋላ በጣም ከባድ ፍርድ ነው ወደ ላይ ስንወጣ እንዳይመስልህ። ፍሬ ባለትዳር ነው እንዲጠይቅልኝ? አዎ ባለትዳር ነው ወርቁ። ፍሬዬ ከእንግዲህ በኋላ እህቴ ነው ያጋባት ነው የምትይ። ከእንግዲህ በኋላ እንዳይጨቃጨቁኝ። እኔ በ38 ዓመት ትዳርም አለኝ ከባለቤቴ ጋር። ሰምታችኋል? የኔ እህት ነው ያገባህ ነው 38 ዓመት። አዎ ባለቤቴ መንጃር ናት። ምንጀር? አዎ ጁሩ። ኧረ መድኃኒዓለም። ላሊበላን ታውቀዋለህ ወርቅዬ? ላሊበላ፣ አክሱም፣ አዎ ጎንደር። ላሊበላ ልጅ ነኝ። እውነት? አንድ ወንድም አለ የዛ ላሊበላ። እዛ ነው ያለሁት አሁን ራሱ ሆቴል አለው። እዚህ ብዙ አመት ቆይቷል እኛ ጋ።
ሰርቶ እዛ ሆቴል ከፍቶታል ላሊበላ። ማን ይሆን አውቀው ይሆናል ሆቴል ካሉ ይሆናል። አይ በጣም ስም ነው ጠፋብኝ እሱ ራሱ። ግን የሆቴሉን ስም ታውቀዋለህ? የሆቴሉን ስም ታውቀዋለህ? በፊት ነግሮኝ ግን ብዙ አመት ስላለፈ በቃ ተለያይተናል። እሱ የት እንዳለ አሁን አላውቅም። ጠፋብኝ። ይኖር አይኖር እግዚአብሔር ያውቃል። እስኪ አንድ ቀን ደግሞ እዚህ ትመጣና ላሊበላ ለማየት ደህና እመጣለሁ። አንድ ቀን ያብቃን ለመምጣት እንቀበልሃለን። ኮረፌ ጋብዛለሁ። ግን ሰላም ነው ኮረፌ ታላው ኮረፌ እንዴ ጎንደሬም አይደለሁም እንዴ? እየሰፈጣላ ይሸጥ ነበር ወላድባ አካባቢ። ጎንደሬም አይደለሁም እንዴ ይላል እኮ። ኧረ ፍር ልብላለህ። አንተስ ጥሩ ሰው ነህ። እናንተም ደግሞ ጥሩ ሰዎች ናችሁ። እሸቱ አንቺ በቃ የሆነ ሰርፕራይዝ ነው የሆንኩት እኮ እንዴ። አጎቴ ደግሞ ሻቱ ይባላል። ያንተ ሞክሼ ነው። መድኃኒዓለም ሞክሼም ታውቃለህ? ሁሉ ነገር አውቃለሁ። ምን ከኸበሻም አልለይም። እንደ ሌሎች ፈረንጆች ነው የቆጠርኩኝ። አዎ ብዙ ፈረንጅ መጣር እዚህ እና ትንሽ ነው የሚሞክረው።